ኩረጃን የሚጸየፉና በራሳቸው የሚተማመኑ ዜጎችን የማፍራት ኃላፊነት የሁሉም ባለድርሻ አካላት መሆን እንዳለበት ተመለከተ። ለ2007 ዓ.ም ብሔራዊ ፈተና አስፈላጊው ቅድመ ዝግጅት ተጠናቆ በሰላማዊ መንገድ እየተካሄደ መሆኑን የከምባታ ጠምባሮ ዞን ትምህርት መምሪያ አስታውቋል። ዝርዝሩን እንዳልካቸው ዮሐንስ ከዋካ ቅርንጫፍ ጣቢያችን አድርሶናል። የሻምበል ባምላኩ ያቀርበዋል። በመምሪያው የመማር ማስተማርና ምዘና ስራ ሂደት አስተባባሪ አቶ ጳውሎስ ላሞሮ እንዳስረዱት ተማሪዎች ፈተናን በራስ ጥረት በመስራት የተሻለ ውጤት እንዲያስመዘግቡ የማጠናከሪያ ትምህርት መሰጠቱንና በአንድ ለአምስት አደረጃጀቶች ተጨባጭ ለውጥ እንዲያሳዩ ክትትል ሲደረግና ሌሎችም ተግባራት ሲከናወኑ ቆይተዋል። የ10ኛና የ12ኛ ክፍል ብሔራዊ ፈተና ያለ እንከን እንዲጠናቀቅ በዞኑ በሚገኙ 18 ፈተና ጣቢያዎች አስፈላጊ የሆኑ መሳሪያዎች ቀርበው የሰው ኃይል እንዲሟላና ሂደቱ ሰላማዊ እንዲሆን መምሪያው እየሰራ መቆየቱንም አስተባባሪው ገልጸዋል። ከ2003 ዓ.ም ወዲህ ጸረ ኩረጃ ተግባር ተጠናክሮ በመቀጠሉ እስካሁን ባለው ሂደት በተማሪዎች ዘንድ በራስ መተማመን እየጎለበተ መምጣቱን አቶ ጳውሎስ አስገንዝበዋል። በክልሉ ትምህርት ቢሮ በመምህራን ልማት ትምህርትና አመራር ስራ ሂደት ፈጻሚና የዱራሜ ማዕከል አስተባባሪ ወይዘሮ የትምወርቅ አየለ ተዘዋውረው በተመለከቱባቸው ጣቢያዎች ፈተናው በሰላማዊ መንገድና በተረጋጋ ሁኔታ ተከናውኗል። በሁሉም ፈተና ጣቢያዎች የሴት ተማሪዎች በቁጥር ከወንዶች እኩል መሆንና በአንዳንድ ቦታዎችም ከግማሽ በላይ መሆናቸው ዞኑ ለሴት ተማሪዎች ልዩ ትኩረት መስጠቱን አመላካች ሲሉም ነው ወይዘሮ የትምወርቅ የተናገሩት። አንዳንድ ተፈታኝ ተማሪዎች በሰጡት አስተያየት በመምህራንና በሌሎች ባለድርሻዎች ስለ ኩረጃ አስከፊነት ግንዛቤ ሲሰጥ እንደነበርና በሞዴል ፈተና ወቅትም ተግባሩ የጀመረ በመሆኑ እስካሁን ተማሪዎች በራሳቸው ጥረት እየሰሩ መሆናቸውን ተናግረዋል።